ግዙፉ የቻይና ኤሌክትሮኒክስ ምርቶች ኩባንያ ሻኦሚ አዲሱን ዘመናዊ ስማርት ስልኮቹንና ወደ ዓለም አቀፍ የቤት ዕቃዎች ገበያ መግባቱን ለማሳወቅ በጀርመን ሙኒክ ዓለም አቀፍ ዝግጅት አካሄደ። በመጀመሪያ HyperOS 3 የሚያምር ዲዛይን እና AI አስተዋውቀዋል። ሃይፐር አይላንድንም አስተዋውቀዋል። ይሄ ከአንዳንድ የአይፎንን ዳይናሚክ አይላንድ ኮፒ አድርገውት ነው። በነገራችን ላይ ሻኦሚ እስከ ጥግ ድረስ ነው የአፕልን ዲዛይን ኮፒ የሚያደርጉት። ሌላው ደግሞ የውስጥ ምርት ግንኙነት ወይንም ኢኮሲስተም ላይ ብዙ አዲስ ነገሮችን አስተዋውቀዋል። ታች ቱ ሼርንም አስተዋውቀዋል። ያው ፋይሎችንም ከአንድ ስልክ ወደ ሌላ ስልክ በቀላሉ ለማዛወር የሚረዳ ማለት ነው። ሌላው በጣም የገረመኝ ነገር ከአፕል ኮምፒውተሮች ጋር በቀላሉ እንዲገናኝ ያስችለናል ብለዋል። እኔ ግን በዚህ 1-2 ዓመት እያስተዋልኩ ያለሁት ነገር ቢኖር አብዛኛው ቴክ ካምፓኒ አፕል ጋር ነው ግብ እየገጠመ ያለው። መቼም የትኛውም ካምፓኒ ኤአይን ሳይጠቅስ እንደማይቀር የታወቀ ነው። ከበፊቱ የተሻለና ስማርት የሆነ እንደሆነ ጠቅሰዋል። የጉግሉ ጀሚናይም ሻኦሚ ስልኮች ላይ እንደሚኖር ተናግረዋል። ሻኦሚ 15T እና ሻኦሚ 15T ፕሮ የተሰኙ አዲስ ስልካቸውንም አስተዋውቀዋል። ቲ የተጨመረበት ስልካቸው በዋጋ አነስ ያለ ነው። ሻኦሚ 15 አልትራ ከዛሬ 6 ወር በፊት እንደተዋወቀ እናስታውሳለን። IP68 እና በ3 ከለር አምጥተውታል። ከበፊቱ 14T የተሻለ ጠንካራ እንደሆነም ጠቅሰዋል። ሻኦሚ 15T ፕሮ ሻኦሚ ላይካ ከተሰኘ የካሜራ ካምፓኒ ጋር ለ3 ዓመት አጋር እንደሆነ ይታወቃል። እናም የተሻለ ካሜራ እንዳላቸው አጽንኦት ሰጥተው ተናግረዋል። ይህም ስልክ ከተፎካካሪ ስልኮች ማለትም ከሳምሰንግ ጋላክሲ S25 አልትራ እና ከአይፎን 17 ፕሮ የተሻለ በሚባል ደረጃ ላይ እንደሚመደብ ተናግረዋል። ይህን ለማመንና ለማረጋገጥ ቢከብድም ካሳዩቸው ፎቶዎች አንጻር አንዳንዶቹ ላይ እውነትም ይበልጣቸዋል። ሻኦሚ ኦፍላይን ኮሚኒኬሽን በ2 ኪሎ ሜትር ውስጥ ላሉ ሰዎች ስልክ ያለ ሲም እና ያለ ኔትወርክ መደዋወል እንዲያስችል አድርገውታል። አስቡት 2 ኪሎ ሜትር ማለት ከ13 እስከ 20 ደቂቃ የሚፈጅ መንገድ እንደማለት ነው። ዲስፕሌይም 144 Hz እና 3200 ኒት ብራይትነስ አለው። በዛውም እጃችን በውሃ ረጥቦም ሆነ የእጅ ጓንት ለብሰን የሚነካ ስክሪን ነው ያለው። ይህ ነገር ሌሎች ትላልቅ ስልኮች ላይ የማይታሰብ ነው። ይህ ስልክም 5500 ሚሊ ባትሪ እንዳለው ተናግረዋል። ይህም ከተለመደው የበለጠ ነው። በዛ ላይ በ15 ደቂቃ ውስጥ 50% ባትሪውን ቻርጅ የሚያደርግ ነው። በአጠቃላይ በ30 ደቂቃ ውስጥ 100% የሚያደርግ እንደማለት ነው። ሻኦሚ 15T የተሰኘው በአቅም አነስ ያለ ቢሆንም በብዙ ነገሮች ሻኦሚ 15T ፕሮን ይመስላል። ዋጋውም አነስ ያለ ነው። ሻኦሚ ኦፕንዌር ስቴሪዮ ፕሮ የተሰኘ ኤርፎን አስተዋውቀዋል። በተለይም ስፖርት ለሚሰሩ ሰዎች የተመቸ አለባበስ እንዲኖረውና በሚያምሩ 3 ከለሮች መጥተዋል። IP54 እና በአንድ ቻርጅ ለ8 ሰዓት ተኩል እንደሚቆይ አስተዋውቀዋል። የድምፅ ጥራት እንዳለውና ለመልበስ አመቹ እንደሆነም ተናግረዋል። የምንሰማው ነገርም ለሰዎች እንዳይሰማ ለማድረግ በ60% እንደተሻሻለ ጠቅሰዋል። ዳይሜንሽናል አውዲዮ እንዳለውም ተናግረዋል። ይህም የምንሰማው ነገር በዙሪያችን እንዳለ የሚያስመስል ነው። ሻኦሚ ዋች S4 ከሌሎች ተፎካካሪ ሰዓቶች ቀለል ያለና ቀጭን እንደሆነና ለተጠቃሚ የሚመች እንደሆነ ተናግረዋል። በ4 ከለሮችና ለጤናችን በሚጠቅሙ ብዙ ነገሮች መጥተዋል። ባትሪውም በአንድ ቻርጅ እንደያጠቃቀማችን ከ4 እስከ 8 ቀን እንደሚቆይ ተናግረዋል። ይህ በጣም የሚገርም ነው። በተሻለ መልኩ እንቅልፍን የሚቆጣጠርና ጠንካራ እንደሆነ ተናግረዋል። ሻኦሚ ስማርት ባንድ 10ንም አስተዋውቀዋል። በአንድ ቻርጅ ለ21 ቀን የሚቆይ እንደሆነና ካለው ይዘት አንጻር ሰፊ ስክሪን እንዳለውም ተናግረዋል። ሬድሚ ፓድ 2 ፕሮ 120 Hz እና 2.5K ጥራት እንዳለው ተናግረዋል። 12000 ሚሊ አምፔር ባትሪ እና 4 ስፒከሮች ያለው ታብሌት ነው። ስናፕድራገን 7S Gen 4 የተሰኘ ቺፕሴትንም ገጥመውለታል። በ3 ከለሮችም አቅርበውታል። 5G ያለውና ብርሃን የማያንጸባርቅ አይነት ክፍሎችንም አካተውለታል። ይህም በተለያየ ዋጋ ማለት ነው። ሻኦሚ TVS ፕሮ ሚኒ LED 75 4K 1700 ኒትስ እና 144 Hz ዲስፕሌይ እንደተገጠመለት ጠቅሰዋል። ከዚህም በተጨማሪ ቴሌቪዥኑ እንደሚከፈተው ነገር እያየ የተሻለ እይታንና እርካታን እንዲሰጥ ተደርጓል። በብርሃን ቦታ ላይ ቢቀመጥም በግልጽ እንዲታይ የሚያስችል እንደሆነ አሳይተዋል። የተሻለ ድምጽንም እንዳካተቱለት ተናግረዋል። በ55 በ65 እና በ75 ኢንች ስክሪን ስፋትም አቅርበውታል።
ሻኦሚ ሮቦት ቫኪዩም 5 ፕሮ ቆሻሻን የማጥራት አቅሙ ከፍ ያለ እንደሆነና ለማጽዳት ከባድ የሆኑ ነገሮችንም እንዲያጸዳ አድርገውታል። ግልጽ ያልሆኑ ቦታዎችን እያጠና በሚገርም ቴክኖሎጂ የሚንቀሳቀስና ሙሉ ለሙሉ ቤታችንን የማዳረስ አቅም ያለው በዛውም እቃውን ቻርጅ የሚያደርግና የሚያጥበው አብሮት የመጣ ማቀፊያ አለ። ይህም ነጽቶና ደርቆ ለቀጣይ ማጽዳት ዝግጁ እንዲሆን ያደርገዋል። ሻኦሚ ስማርት ካሜራ C701 የተሰኘ የቤት ውስጥ የደህንነት ካሜራንም አስተዋውቀዋል። 4K ጥራት ያለው ካሜራ የተገጠመለትና ዋይፋይ 6ን የሚጠቀም ስልካችንን በመጠቀምም እንዳይሰራ ማድረግና ሙሉ በሙሉ መቆጣጠር ያስችላል። የማታ ወይንም የጨለማ እይታም አለው። ዋጋውም አነስ ያለ እንደሆነ ተናግረዋል። ሌላው ደግሞ አዲስ ፍሪጅ፣ ልብስ ማጠቢያና ኤር ኮንዲሽነርን አስተዋውቀዋል። እነዚህንም ሁሉ በስልካችን መቆጣጠር እንደምንችል ጠቅሰዋል። ከዚህ በፊት ሽፋን የሰጧቸው የአፕል ኢቨንት አይፎን 17 እና ሌሎችንም የሚያካትተውን ኢቨንት እና የጉግልን ፒክስል 10 ያስቃኟችሁ ቪዲዮ አለ። እሱን ተመልከቱት። በቀጣይ ቪዲዮ እስከነገናኝ ቸር ያገናኘን።